ምስጢራዊ እውቀት ለሙስሊም ሴት ክፍል 9 ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዓላ አሽረፊል አንቢያኢ ወልሙርሰሊን ወዓላ አሊሂ ወሰህቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ አማ በዕዱ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ኢንሻአላህ በክፍል 8 ያየነው ስለ እስትሃዳ ጀምረን ነበረ። እስትሃዳ ያለባት ሴት በሶስት ትከፈላለች ብለን አንደኛዋ እስትሃዳ ከመጀመሩ በፊት የወር አበባዋን ጊዜ ጠንቅቃ የምታቀዋ ነበረች። ወሩ በገባ በስንተኛ ቀን እንደሚጀምራት ስንት ቀን እንደሚቆይባት ጠንቅቃ የምታቀዋ ሴት እስትሃዳ ከጀመራት በኋላ እንዴት ማድረግ እንዳለባት በክፍል 8 አሳልፈን ነበረ። ሁለተኛዋ ዛሬ በክፍል 9 የምንጀምረዋ በወቅቱ እውቀቱ የላትም። መቼ ይጀምራት ነበረ? በስንት ቀን በስንተኛው ቀን ይጀምራት ነበረ? ስንት ቀን ያቆያት ነበረ? ይሄን ለይታ አታውቅም ነበረ። የተወሳሰበ ነበረ። ግን እሷ ሌላ የምታውቅበት ሌላ እውቀት አላት። ምን? የወር አበባውን ደም ሁኔታውን ታውቀዋለች። የወር አበባ ደም ከሌላ ደሞች የሚለይባትን ባህሪ ታውቃለች። ጥቁረቱን ታውቀዋለች። ውፍረቱን ታውቀዋለች። ለዝጅነቱን አጣባቂነቱን ታውቀዋለች። ሽታውን ታውቀዋለች። ሲወጣ ያለውን ስሜት የማቃጠል ወይም የህመም ስሜት እንደነበረው ይሄን ታውቃለች። ከአንደኛዋ በተለየ መልኩ እሷ ምን ማድረግ አለባት? እስቲ እናያለን። الحالة الثانية إذا لم يكن لها عادة معروفة بوقتو يمتاقو ግንዛቤ የሌላት ከሆነች ولكن ግን دمها مميز بعده የደሙን ባህሪ ታውቃለች። يحمل صفة الحيض የሐይድ ደም ምን አይነት ባህሪ እንዳለው ታውቃለች። بأن يكون أسودا ጥቁር ነው ታውቀዋለች በጥቁረቱ። አው ሰኺነን ወፍራም ነው ታውቀዋለች በውፍረቱ። አው ለሁ ራኢሐቱን ለየት ያለ የራሱ የሆነ ትንፋሽ አለው ታወቀዋለች በትንፋሹ። ሌላም በለዝጅነቱ በአጣባቂነቱ ሲወጣ በነበረው ለራሷ የሚትሰማትን ስሜት ታውቀዋለች። ይች ሁለተኛው ማለት ነው። ወበቂየቱሁ ላ ተሕሚሉ ሲፈተል ሐይዲ ሌላው የወር አበባ ባህሪ የሌለው ይሆናል። ሌላው ደም ማለት ነው። ቢአን የኩነ አህመረን የወር አበባ ጥቁር ነበረ፣ ይሄ ቀይ ይሆናል። ለይሰ ለሁ ራኢሐቱን ለወር አበባ ደም የራሱ የሆነ ሽታ ነበረው፣ ይሄ ምንም ሽታ የለውም። ወላ ሰኺነን የወር አበባ ደም ወፍራም ነበረ፣ ይሄ በጣም ቀጭን ፍስስ የሚል ነገር ነው። በሌላውም ባህሪ ይለያል። ففي هذه الحالة تعتبر الدم الذي يحمل صفة الحيض እንደዚህ ከሆነማ የወር አበባ ደም ምልክት ያለውን ጊዜ ሐይደን የወር አበባ ብላ ትይዘዋለች። ችግር አይፈጥርባትም። ከእስትሃዳው ደም ለይታ ታውቀዋለች ማለት ነው። فتجلسه وتدأ الصلاة والصيام የዛኔ ሰላትንም ታቆማለች። ሰላትንም ጾምንም ከባል ጋር ግንኙነትንም ታቆማለች። ወተዕተበሩ ጣሂረን ንጹህ ሆና ትታያለች። ራሷን ንጹህ ታደርጋለች። ወተዕተበሩ ማአዳሁ ከዚህ ምልክት ከሌለበት ጊዜ ውጭ የሆነው እስትሃደቱን የእስትሃዳ ጊዜ ነው ብላ ትይዛለች። ተግተሲሉ ኢንደ ኒሃየት ለዚ የሕምሉ ሲፈተል ሐይዲ የወር አበባ ምልክቶች ያሉት ደም እንደቆመ ትታጠባለች። ወትሰሊ ትሰግዳለች። ወተሱሙ ትጾማለች። ከባሏም ጋር ትገናኛለች። ወትዕተበሩ ጣሂረን ንጹህ ነች ተብላ ትታያለች። ንጹህ ነኝ ብላ ራሷን ታሳምናለች። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢያችን ስላሉ ሊፋጢመተ ቢንቱ አቢ ሁበይሽ ስለ ወር አበባና ስለ እስትሃዳ ልዩነት ስትጠይቃቸው ነቢዩ የነገራት መልስ አለ። ኢዛ ካነ ልሐይዱ የወር አበባ ምልክት ያለው ከሆነ ፈኢነሁ አስወዱን በጥቁረቱ ይታወቃል። ፈአምሲኪ አንሰላት የዛኔ ከሰላት ተከልከይ አሏት። ፈኢዛ ካነ አሕመረን ቀይ ከሆነ
ፈተወደኢ ወሰሊ ታጥበሽ ውዱእ አርገሽ ስገጂ አሏት። ፈፊ አነ ልሙስተሃደተ የሙስተሃዳው ጊዜ ተዕተብሩ ሲፈተ ደሚ የደሙን አይነት ታቀዋለች። ፈቱመይዙ ቢሃ በይነ ልሐይድ ወገይሪሂ በወር አበባውና በእስቲሃዳው ደም ያለውን ልዩነት ታቀዋለች። በዚሁ አጠቃቀም ትሄዳለች ማለት ነው። የሁለተኛዋ እውቀት ምንድን ነው? የደሙን ባህሪ ነው ለይታ ጠንቅቃ የምታቀው። አንደኛዋ የጊዜውን ሁኔታ ነበረ ጠንቅቃ የምታቀው። ሁለተኛዋ የደሙን አይነት ባህሪ ጠንቅቃ ታቃለች። እሺ ሶስተኛዋስ? አልሃለቱ ሳሊሰቱ ኢዛ ለም የኩን ለሃ ዓደቱን ተዕሪፉሃ ወላ ሲፈቱን ቱመይዙ ቢሃ ልሐይደ ሚን ገይሪሂ። እንደ አንደኛዋም በወሩ በስንተኛ ቀን ይጀምራታል፣ ስንት ቀን ይቆይባታል የምታቀው ነገር የለም። የወር አበባ የደሟ አይነት ምን አይነት ነው? ጥቁረቱ፣ ውፍረቱ፣ ሽታው፣ አቃጣይነቱ ልብ አላለችው። የምታቀው ነገር የለም። የሁለቱም እውቀት የላትም። ፈኢነሃ እሷ ተጅሊሱ ጋሊበ ልሐይድ 6 አያምን አው 7 አያምን ሚን ኩል ሸህሪን በየወሩ የወር አበባ አብዛኛው የሚኖርባቸውን ሴቶች ቀን ለወር አበባ ትይዛለች። 6 ቀን ወይም 7 ቀን። ሊአነ ሐዚሂ አደቱ ጋሊቡ ኒሳኢ አብዛኛ ሴቶች በ6 በ7 ቀን ስለሚቆምላቸው። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢያችን ምን አሉ? ለህምነተ ቢንቱ ጃሕሽን ህምነት ቢንቱ ጃሕሽ ስትጠይቃቸው ኢነማ ሂየ ሩክደቱን ሚነ ሸይጣን ይሄ ኢስቲሃዳው እኮ ከሸይጣን መርገጥ የተነሳ ደም ስር ተጎቶ የሚመጣ በሽታ ነው አሉት። ፈተሐየዲ 6 አያምን አው 7 አያምን 6 ቀን ወይም 7 ቀን የወር አበባ ነው ብለሽ ያዢ። ከዛ በኋላ ሱመ እግተሲሊ ታጠቢ። ፈኢዝ እስተንቀዕቲ ንጹህ ከሆንሽ በኋላ ፈሰሊ ትሰግጃለሽ። 24 የውመን 6 ቀን ከያዝሽ 26 ቀን ትሰግጃለሽ። 24 ቀን አው 23 7 ቀን የወር አበባ ነው ካልሽ 23 ቀን ትሰግጃለሽ። ወሱሚ ትጾሚያለሽ። ወሰሊ ሰላትሽንም ትሰግጃለሽ አሏት። ፈኢነ ዛሊከ ዩጅዚኡኪ ይሄን ካደረግሽ ይበቃሻል። የማንኛውም የተለምዶ እውቀት የአዳውም የምልክቱም ከሌለሽ አሏት ማለት ነው። ወከዛሊከ ኢፍዐሊ ልክ እንደዚህ አድርጊ። ከማ ተሂዱ ኒሳኡ ሴቶች ሁሉ የወር አበባ የሚያዩበት ጊዜ ነው ይህ አሏት። ወልሐሲሉ ሚማ ሰበቀ አነ ልሙዕታደተ ቱረዱ ኢላ አደቲሃ በአዳ በልምድ የምታቀው ወደ አዳዋ ወደ ልምዷ ትመለሳለች። ማነች እሷ? አንደኛዋ በጊዜ የምታቀዋ። ወልሙመይዘቱ ቱረዱ ኢለል ዐመል ለዚ ቢተምይዚ በደሙ ባህሪ የምታቀዋ ወደ የደም ባህሪዋ ትመለሳለች። ወልፋቂደቱ ለሁማ እነዚህን ሁለቱንም እውቀቶች የሌሏት የሆነችዋ ተሂዱ 6 አው 7 ወይ 7 ቀን የወር አበባ ይሆንላታል። وفي هذا جمع بين السنن الثلاثة الواردة عن النبي صلى الله عليه وسلم في المستهادة بمستهادة ያስቀመጡት ሕግ ይሄ ነው። የሶስተኛው በጣም ውስብስብ የሆነ ነገር ነው። ምንም አይደረግም፣ በተነገራት መልኩ ትሄዳለች ማለት ነው። አላህ ይጠብቀን ይጠብቃችሁ ከእንደዚህ አይነቱ ውስብስብ ማለት ነው። ልብን ይሰብራል። ይቅርታ እንግዲህ ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ምን ይላሉ? ወልዓላማቱ ለቲ ቂለ ቢሃ 6 ቀን ወይም 7 ቀን የተባለው የልምዱ እውቀት ኢመል ዓደቱ ወይ በልምድ ነው። ፈኢነል ዓደተ በልምድ የተያዘ እውቀት አቅወል ዓላማት የምልክቶቹ ዋና ጠንካራው የልምዱ ነው። ሊአነል አስለ መቃሙል ሐይዲ ዱነ ገይሪሂ የተፈለገው የመጀመሪያ የነበረው የወር አበባው ይዘት መሰረቱ ነው የተፈለገው። ወኢመ ተምይዙ በባህሪ ምትለየዋ ሊአነ ደመ የደሙ ባህሪ አስወድ ጥቁር በመሆኑ ወሰኺኑ ወፍራም በመሆኑ አልሙንቲኑ ሽታ ያለው በመሆኑና በአጣባቂነቱና በህመሙ በስሜቱ ይታወቃል ማለት ነው።
አውላ ይሻላል ከሌላው ከአዳው ቀጥሎ ከልምዱ ቀጥሎ ይሄ ነው። አን የኩነ ሐይደን ሚነል አህመሪ ቀይ ሲሆን ከወር አበባ ህጉ ይወጣል። ወኢማ ኢዕትባሩ ጋሊብ ዓደት ኒሳኢ ሊአነ ልአስለ ኢልሓቁ ልፈርድ ቢልአአሚ አልጋሊቢ ብቸኛ የሆነ ነገር አጠቃላይ በሆነ ነገር ይጠጋል። አጠቃላዩ ምንድን ነው? ጋሊቡ አብዛኛው በዓለም ያሉ ሴቶች የወር አበባቸው በቀኑ መጀመሪያ ከጀመራቸው 6 ነው። ቀኑ ማለቂያ ላይ ሲጀምራቸው 7 ይሄዳል ማለት ነው። ሁለቱን ቀን ይይዝባቸዋል። ይሄ ነው ወደዛ ይመጣል ማለት ነው። فهذه العلامات الثلاث እነዚህ ሶስቱ ምልክቶች ተدل عليها السنة ሐዲሱም የሚመራባቸው በእነዚህ ነው። ወለኢዕቲባሩ ثم ذكر بقية العلامات التي قيل بها ሌላውን ምልክቶች ከዛ በኋላ ነው። وقال في النهاية በኒሃያ በሚባለው ክታቡ ምን ይላሉ? وأصوب الأقوال ከንግግሮች ሁሉ ምርጡ اعتبار العلامات التي جاءت بها السنة ሐዲሱ የመጣበት የሆነው ዓላማ ነው። وإلغاء ما سوى ذلك ከሐዲስ ውጪ የሆነውን ነገር መጣን ነው። طيب ሁለተኛ ما يلزم المستحاضة في حال حكم بطهارتها እሺ ሌላውን ደም ከወር አበባ ውጪ የሆነው እስትሃዳ ነው ካልን እስትሃዳ ያለባት ሴት ምንድነው ግድ ሚላት? በምንድነው የምትገደደው? ምን ያስፈልጋታል? ሁለት ነገር ያስፈልጋታል። አንደኛ يجب عليها أن تغتسل عند نهاية حيضتها المعتبرة